ጓደኞች ጥለው የሄዱ እኩዮች ቤት ሰርተው መኪና ገዝተው ወይም ትዳር ይዘው አንተ ግን ገና ዜሮ ላይ ያለ መስሎ ታውቃለህ። ዕድሜ ሄደ፣ ጊዜ ያለፈ፣ ከዚህ በኋላ ምንም አዲስ ነገር አልፈጥርም ብለህ አስበህ ከሆነ እባክህን ይህን ቪዲዮ እስከ መጨረሻው ተከታተል። ምክንያቱም ዛሬ የእውቀት ስንቅ ይዞላችሁ የቀረበው የቻይናው ቀርከሃ ቻይኒዝ ባምቡ ታሪክ የሕይወትህን አቅጣጫ ሙሉ በሙሉ የሚቀይርና አዲስ ተስፋ የሚሰጥ እውነት አለው። በቻይና አገር የሚበቅል አንድ አስገራሚ የቀርከሃ ባምቡ ዝርያ አለ። አርሶ አደሩ ይህንን ዘር መሬት ውስጥ ይተክልና በየቀኑ ውሃ ያጠጣዋል፣ ማዳበሪያ ያደርግለታል፣ እንዲሁም ተገቢውን እንክብካቤ አይለየውም። ነገር ግን በመጀመሪያው ዓመት ምንም አይነት ነገር ከምድር ላይ አይታይም። ገበሬው ግን ተስፋ ሳይቆርጥ ውሃ ማጠጣቱን ይቀጥላል። ሁለተኛው ዓመት ያልፋል፣ አሁንም ምንም የለም። ሦስተኛው ዓመት፣ አራተኛው ዓመት፣ አሁንም ዝምታ። መሬቱ ባዶ ነው። ጎረቤቶቹ ምን ጅል ነህ? ባዶ መሬት ላይ ውሃ ታፈሳለህ እንዴ? ድካምህ መና ቀረ እኮ ብለው ሊስቁበት ይችላሉ። ነገር ግን በአምስተኛው ዓመት ላይ አንድ አስገራሚ ታምር ይፈጠራል። ከምድር ውስጥ አንዲት ትንሽዬ ቡቃያ ብቅ ትላለች። ከዚያም በ6 ሳምንታት በአንድ ወር ተኩል ጊዜ ውስጥ ብቻ ይህ ቀርከሃ በየቀኑ እያደገ እስከ 80 ጫማ ከ24 ሜትር በላይ ወደ ሰማይ ይምዘገዘጋል። አስቡት፣ 5 ዓመት ሙሉ ያልታየው ዛፍ በ6 ሳምንት ውስጥ ግዙፍ ጫካ ይሆናል። ታዲያ እዚህ ላይ አንድ ትልቅ ጥያቄን ጠይቅ። ይህ የቻይና ቀርከሃ ያደገው በ6 ሳምንት ውስጥ ነው ወይስ በ5 ዓመት? መልሱ ግልጽ ነው። ያደገው በ5 ዓመቱ ውስጥ ነው። ምክንያቱም በእነዚያ 4 ዓመታት ባዶ የዝምታ ጊዜያት ውስጥ ዛፉ ወደ ላይ ማደግ ትቶ ወደ ታች መሬት ውስጥ ጠንካራ ሥር እየሰደደ ነበር። ያንን 80 ጫማ የሚረዝም ግዙፍ ዛፍ ኃይለኛ ነፋስና ማዕበል እንዳይጥለው አድርጎ መሸከም የሚችል ጠንካራ መሠረት ሩት ሲስተም እየገነባ ነበር። ያ አርሶ አደር በአራተኛው ዓመት ላይ ተስፋ ቆርጦ ውሃ ማጠጣቱን ቢያቆም ኖሮ ያ ቀርከሃ መሬት ውስጥ እንዳለ ይሞት ነበር። ስለዚህ ወዳጄ፣ መቼም ቢሆን ጊዜ ረፍዶብኛል አትበል። የሌሎች ሰዎች የመጀመሪያ ዓመት ስኬት ካንተ የአምስተኛ ዓመት ዝግጅት ጋር አይወዳደርም። ሥርህን አጠንክር፣ ዕውቀትህን አስፋ፣ በራስህ ላይ መሥራትህንና መታገልህን አታቁም። ጊዜ ሲደርስ ማንንም ሳትጠብቅ እንደ ቀርከሃው ወደ ላይ ትመጥቃለህ። ገና አልረፈደም። በሕይወታችንም ልክ እንደዚህ ነው። አንዳንዴ ጠንክረን እንሠራለን፣ ሌሊት ተነስተን እናነባለን፣ አዲስ ሥራ ወይም ንግድ እንጀምራለን፣ ግን ምንም ለውጥ አይታየንም። የድካማችንን ፍሬ አናገኝም። በዚህ ጊዜ አልተሳካልኝም፣ ሌሎች ጥለውኝ ሄዱ፣ ረፍዶብኛል ብለን ተስፋ እንቆርጣለን። ነገር ግን እውነታው አንተ እየወደቅክ አይደለም፣ ይልቁንም ወደፊት ለሚመጣው ትልቅ ስኬት መሸከሚያ የሚሆን ጠንካራ ሥር እያወጣህ ነው። ፈጣሪ ትልቅ ነገር ሊሰጥ ሲፈልግ መጀመሪያ ያንን ነገር መሸከም የሚችል ጠንካራ ትከሻና ትዕግሥት እንዲኖር ያደርጋል። ይህ የእውቀት ስንቅ የዩቲዩብ ቻናል ነው። የዛሬው ቪዲዮ ከተመቻችሁና ተጨማሪ እንዲህ አይነት የሕይወት ስንቅ የሚሆኑ ታሪኮችን ማግኘት ከፈለጋችሁ ላይክና ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ይህ ታሪክ ለማን ሊጠቅም እንደሚችል በማሰብ ለወዳጆ ሼር ያድርጉት። ሐሳባችሁንም በኮመንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ቸር ያቆየን።